የመጀመሪያ ደረጃ ትምህርት ዘመኔን ከቤተሰቦቼ ጋር በመሆን አሳለፍኩ። ጥሩ በሆነ አየር ውስጥ አመሻሽቼ ስገባ የእናቴን ዱዓ በመሰማበት ጥሩ አየር፣ ረዘም ባለው ሰላት ውስጥ የአባቴ ድምጽ ጆሮዬ ላይ ይመላለሳል። አንዳንዴም የኢባዳው ድምጽ ከመርዘሙ የተነሳ በአግራሞት ቆሜ ያዳምጣለሁ። በይበልጥ ደግሞ ይሄ የሚሆነው እንቅልፍ በሚጣፍጥበት ብርዳማ ወቅት ላይ ነው። ለራሴ በመገረም እንዴት መታገስ ቻለ እላለሁ። ዘውትር ኢባዳው እንዲህ ነው፣ በጣም የሚደንቅ። ይህ ታዲያ ለአማኞች የእርካታቸው ዋናው መንስኤ መሆኑን አላውቅም ነበር። ይህ ሰላት የምርጥ ሰዎች መሆኑንም እንዲሁ አይገባኝም ነበር። ከአላህ ሱብሓነሁ ወተዓላ ጋር ቆይታ ለማድረግ ከፍራሻቸው ገለል ይላሉ። በወታደራዊ ትምህርት ቤት ለብዙ ጊዜ ካሳለፍኩ በኋላ ይሄው አሁን ትልቅ ሰው ሆኛለሁ። ከአላህ ሱብሓነሁ ወተዓላ መራቄም በዚሁ ልክ ነው። በተለያዩ ጊዜያት ከሚለገሱኝ ምክሮችና ጆሮዬም ላይ ከሚያቃጭሉት ቃላቶች ጋር ትምህርቴን ካጠናቀቅኩ በኋላ ከምኖርበት አካባቢ ርቆ በሚገኝ አንድ ከተማ ስራ ጀመርኩ። በጅምር ላይ ከስራ ጓደኞቼ ጋር ያደረኩት ትውውቅና መግባባት የሩቅ ሰው ስሜትንና ባይተዋርነቴን ቀንሶልኛል። ይሁን እንጂ የቁርአን ድምጽ ከጆሮዬ ራቀኝ። ለሰላት የሚቀሰቅሰኝና የሚያበረታታኝ የእናቴ ድምጽ ተቋረጠ። ከዚህ ቀደም ኖሬ በማላውቀው ሀገር ብቸኛና የሩቅ ሰው ሆኜ መኖርን ይዣለሁ። የከተማውን ዙሪያ ደህንነት፣ የትራፊክ ፍሰትና አደጋን በመቆጣጠር አንዱ የመንግስት ቢሮ ተቀጣሪ መኪና በፍጥነት የሚነዳባቸው አውራ ጎዳናዎችን የመቆጣጠር የሥራ ግዴታ ተጣለብኝ። በመንገድ ላይ ችግርና አደጋ የሚገጥማቸውንና እርዳታ የሚያስፈልጋቸውን እንዲሁ ለመርዳት ስራዬን አንድ ብዬ ጀመርኩ። ስራዬ ሁሌም አዲስ ነበር። እኔም ደስተኛ ነኝ። ግዴታዬን በትጋትና በታማኝነት እወጣለሁ። ነገር ግን በተለያዩ ማዕበል የሚታመሱ ወቅቶችን ማሳለፍ እርግጥ ነው። በሰፊው ጊዜ ዕውቀቴና ኢማኔ አነስተኛ ስለሆነ ውስጣዊ ስሜቶቼ በየአቅጣጫው ያቀዝፉኛል። መሰላቸት ጀምሬያለሁ። በዲኔ ላይ የሚያግዘኝ ማንንም ላገኝ አልቻልኩም፣ በተገላቢጦሹ እንጂ። የሥራው ጸባይ ሆኖ በአብዛኛው የሚገጥመኝ የመኪና አደጋና ሰለባዎቹ እንደሆነ ግልጽ ነው። የአንድ ቀኑ ክስተት ግን ከሌላው ጊዜ ሁሉ ለየት ያለ ነበር። እኔና ጓደኛዬ በሥራ ግዴታችን ላይ ሳለን ከመንገዱ ጠርዝ ላይ ቆመን በዚህ ሁኔታ አፍላፍ ገጥመን ወጋችንን እያወጋን ሳለ ድንገት ከፍተኛ የግጭት ድምፅ ሰማን። በፍጥነት እይታችንን ከወደ አቅጣጫው ሰደድን። መኪናዋ ከተቃራኒ አቅጣጫ ከሚመጣ ሌላ መኪና ጋር ተላትማለች። የአደጋውን ሰለባዎች ለማዳን ወደዚያው ፈጠንን። ፍጹም ሊወሳ የማይችል ከባድ አደጋ። ሁለቱ ሰዎች በአደጋው በጣም ተጎድተዋል። ከመኪና ውስጥ አወጣናቸው። በአንድ ጎን አንጋለን ጋደም እንዲሉ አደረግናቸው። ወደ ሌላው መኪና ፈጠንን። እስትንፋሱ እስከ ወዲያኛው ተቋርጦ አገኘነው። ወደ ሁለቱ ሰዎች ተመለስን። በጣረ ሞት አፋፍ ላይ ናቸው። ጓደኛዬ ሸሃዳ ሊያስይዛቸው ፈልጎ ላኢላሃ ኢላላህ በሉ በማለት ይወተውታቸው ጀመር። የነርሱን ራስ ግን በዘፈን ተለጉሟል። ዘፈን ያንጎራጉራሉ። ክስተቱ አስደነገጠኝ፣ አስፈራኝ። ጓደኛዬ ስለሞት ሁኔታ ያውቃልና ከኔ ይሻል ነበር። ሸሃዳ እንዲያደርጉ የሚጥረው ከወትሮ ልምዱ በመነሳቱ ነው። ምንም ሳልንቀሳቀስ ባለሁበት ሁኔታ ተቸክዬ ቆሜ ቀረሁ። በሁኔታው መፍራቴ አይኖቼ ላይ ይነበባል። እንዲህ አይነት አስደንጋጭ ክስተት በሕይወቴ ገጥሞኝ አያውቅም። በስራውም ላይ ያሳለፍኩት ውስን ጊዜ ነው። ጓደኛዬ ለሰዎቹ ሸሃዳ እንዲይዙ ይወተውታቸዋል። እነሱ ግን ዘፈናቸውን አድርገውታል።
ምንም ጥቅም የሌለውን ዘፈን ያንጎራጉራሉ። የዘፈኑ ድምፅ ቀስ በቀስ እየቀነሰ ሄደ። የመጀመሪያው ጸጥ አለ፣ ሞተ። ሁለተኛው ሰው በሞት ተከተለ። ዘፈኑም ወዲያው ተቋረጠ። ሕይወታቸው አከተመ፣ ሞቱ፣ ዱንያን ተለዩዋት። ወደ መኪናው ላይ ሰቀልናቸው። የተወሰኑ መንገዶችንም በዝምታ ነጎደ። የጓደኛዬ ድምፅ ዝምታውን ሰበረው። ስለ ሞትና ስለ መጨረሻው ሰዓት አስደንጋጭነት አወገኝ። የሰው ልጅ መጨረሻ በጥሩ ወይም በመጥፎ ይሆናል። የዚህ ሕይወት ማብቂያ ደግሞ ሰውየው በሕይወት ዘመኑ ሲሰራ ስለነበረው ነገር ማመላከቻ ነው ብሎ ንግግሩን ቀጠለ። በእስላማዊ ኪታቦች ላይ ስላሉት በርካታ ታሪኮች ነገረኝ። የሰውየው መጨረሻ እንዴት እንደሚያበቃለትና ፍጻሜውን በሕይወት ዘመኑ ካሳለፈው ጋር እንደሚቆራኝ አወገኝ። ስለ ሞትና ሙታን እያወራን ወደ ሆስፒታሉ አቀናን። ከጎናችን ሬሳ መያዛችንን ሳስታውስ እውነትነቱ ፍንትው ብሎ ታየኝ። ሞትን ፈራው፣ ከአደጋው ተመከርኩ። የዚያን ቀን የፍራቻ ሰላትን አላህን እየፈራው ሰገድኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የምንለቀው ማንኛውም ቪዲዮ እንዲደርሳችሁ የክብ ምልክቷን ቢላል የምትለውን በመጫን ሰብስክራይብ ያድርጉ። በጎን በኩል ያለውን ቪዲዮ ካላዩትም እሱን በመጫን ቪዲዮውን መከታተል ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።